ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። በዚህኛው ክፍል ስለ ጃቫስክሪፕት ዳታ ታይፕ ነው የምናወራው። እዚህ ጋር ጊክስ ፎር ጊክስ ዌብሳይት ላይ ነው ያለሁት። እዚህ ጋር ጃቫስክሪፕት ዳታ ታይፕ ዲፊኒሽኑን አስቀምጠውታል። ጃቫስክሪፕት ዳታ ታይፕስ ዲተርማይን the nature of data stored in variables. ኔቸር ኦፍ ዳታ ሲል ያው እዚህ ጋር እያወራ ያለው ለምሳሌ ባለፈው ክፍል ላይ age is equals to 25 ብለን ቫሪያብል ዲክሌር ስናደርግ 25 ነው ማለት ነው ዳታው። ዳታ ታይፕ የምንለው ነገር የዛን ዳታ ኔቸሩን ዲተርማይን ያደርጋል እና ያ ዴታ እዚህ ጋር affecting how values are processed and interacted in the code. እነዛ ቫልዩዎች አሁን ለምሳሌ 25 ያልናቸው ኦር ደግሞ ሄሎ ስሞቹ ሌሎቹ እነዚህ ቫልዩዎች እንዴት ላንጉጁ ላይ ፕሮሰስ እንደሚደረጉ ምን ያደርጋል ማለት ነው አፌክት ያደርጋል። ዋት ሚለው ዳታ ታይፕ ማለት አሁን ለምሳሌ ሪል ወርልድ ኤግዛምፕል ላይ ለምሳሌ አማርኛ ላይ ወርድ ኦር ደግሞ ቃል የሚባል ነገር አለ። ለምሳሌ ሌትስ ሴይ ምሳ ቃል ነው። ከዛ በኋላ ደግሞ አራት አለ ቁጥር ነው። ምሳ ሲደመር አራት አትሉም አይደለ? ፕሮግራሚንግ ላንጉዌጅ ላይም እንደዛው ነው። ምሳ የሚለው ምንድነው? ቃል ነው። አራትስ ቁጥር ነው። ስለዚህ ታይፕ አላቸው ማለት ነው። ስለዚህ ወደ ኮድ ኤዲተራችን ላይ እንመለስና ፕሮግራሚንግ ላንጉዌጅ ላይም ቢሆን ሌት ኔም ብዬ ለምሳሌ ጉዲሳ ስል ምሳ ብላችሁ አስቡ። ይሄንን ሌት ኤጅ ብዬ ደግሞ 25 ስል ስለዚህ ሁለቱም ምንድናቸው? ይሄ ቁጥር ነው፣ ይሄ ቃል ነው። ያው ፕሮግራሚንግ ላንጉዌጅ ላይ ሲሆን ይሄ ስትሪንግ ነው፣ ይሄ ደግሞ ነምበር ስቲል ቁጥር ነው ይሄኛው። ስለዚህ ሌት ኤጅ ሰም ኢዝ ኢኳልስ ቱ ኦር አሳይንመንት ኦፕሬተር ኔም ፕላስ ኤጅ ኢዝ ኢኳልስ ቱ ኮንሶል ዶት ሎግ ሰም ብትሉ ለምሳሌ ረን ባደርግ ይሄንን ጉዲሳ 25 ነው የሚለው። ይሄውን የሆነ በትክክለኛ መንገድ ምን አላደረገው ኢንተርፕሬት አላደረገው። ምንድን ነው ያደረገው? ጉዲሳ ላይ 25 እንደለጠፈው። ልክ ነው እንዴ? አሁን ይሄ መደመር ይባላል እንዳይባልም። ስለዚህ ዳታ ታይፑ ይሄ ባጭሩ ይሄ ዳታ ታይፑ ራሱ ይሄ የቫልዩአችን እዚህ ጋር የምናስቀምጠው ቫልዩዎቻችን ታይፓቸው እንዴት ፕሮግራሙ ላይ እንዴት ፕሮግራሙ ላይ ኢንተራክት እንደሚያደርጉ ፕሮሰስ እንደሚደረጉ ምናምን አፌክት ያደርጋል ታይፕ ማለት ነው። ጃቫስክሪፕት ላይ እዚህ ጋር ወደ 8 የሚጠጉ ዳታ ታይፖች አሉ። የመጀመሪያው ነምበር ነው፣ ቁጥር ነው። ሁለተኛው ስትሪንግ ነው። ሶስተኛው ቡሊያን ታይፕ ነው። ነል አለ፣ አንዲፋይንድ አለ፣ ቢግ ኢንት አለ፣ ሲምቦል አለ እና ኦብጀክት የሚባል ዳታ ታይፕ አለ። እዚህ ጋር ጉዲሳ 25 እንዴት እንደመጣ ወደ በኋላ ላይ እናያለን። ግን አሁን ከነምበር ጀምረን ስለ ዳታ ታይፕ እናወራ። ስለዚህ ነምበር ምን ነው ሪፕሬዘንት ለማድረግ የሚጠቅመን ኢንቲጀር እና ፍሎቲንግ ፖይንት ነምበሮችን ነው። ወይም ደግሞ ማትስ ላይ ስትማሩ የምታስታውሱ ከሆነ ነምበር ዳታ ታይፕ የሚጠቅመን ሆል ነምበሮችንም ፍሎቲንግ ፖይንት ነምበሮችንም ኦር ነምበርስ ዊዝ ዴሲማልንም ምን ለማድረግ ነው ሪፕሬዘንት ለማድረግ ነው። ለምሳሌ ሌት ነም 1 2 3 ብል ይሄ ምንድነው? ኢንቲጀር ነው። ይሄ ምንድነው? ኢንቲጀር ነው። ኦር ደግሞ ሆል ነምበር ማለት ትችላላችሁ። ከዛ በኋላ ሌት ነም ኢዝ ኢኳልስ ቱ 1.23 ብል ኢዝ ኢኳልስ ቱ ሳይሆን አሳይንመንት ኦፕሬተር ነው። ነሟላ አድርገው ይሄንን ስም እንዳይመሳሰል ሁለት ዲክሌር ማድረግ ስለማልችል ይሄ ደግሞ ምንድነው? ፍሎቲንግ ፖይንት ነምበር ነው። ኦር ደግሞ ዴሲማል አለው አይደለ? ስለዚህ ይሄ ምን ይባላል? ነምበር ዳታ ታይፕ ይባላል። ኦብቪየስሊ ነምበር ዳታ ታይፕ ሁሉንም ስታንዳርድ ማቴማቲካል ኦፕሬሽኖች ምን ያደርጋል? ሰፖርት ያደርጋሉ። እነሱ ስታንዳርድ ማቴማቲካል ኦፕሬሽኖች ምንድን ናቸው? ሲደመር አለ፣ ሰብትራክሽን አለ፣ ማልቲፕሊኬሽን አለ፣ ዲቪዥን አለ። ከዛ በኋላ ሞጁሎ አለ፣ ይሄ ቀሪ የምናሰላበት። ከዛ ኤክስፖኔንሻል አለ። ይሄን ሁሉ ሰፖርት ያደርጋሉ። አሁን ለምሳሌ እዚህ ጋር ይሄን
ነም1 ላድርገው፣ ይሄን ነም2 ላድርገው። ከዛ በኋላ ይሄ 2 ቢሆን ይሄ 1 ቢሆን እዚህ ጋር መጥቼ አሁን ለምሳሌ ነም1 ማቴማቲካል ኦፕሬሽኖችን ማድረግ ይችላል። ነም1 ፕላስ ነም2 ስንት ነው? 3 ነው የሚመጣው። ነም1 ማይነስ ነም2 -1 ነው የሚመጣው። ረን ባደርገው ይሄው 3 ከዛስ ነም1 ማይነስ 2 ኦኬ 1 ነው የሚመጣው። ስለዚህ መልቲፕሊኬሽን ምን ማድረግ እንችላለን? እንደዚህ ብቻ ማቴማቲካል ኦፕሬሽኖችን ነምበር ዳታ ታይፖች ላይ አፕላይ ማድረግ እንችላለን። እነሱንም ቀጣይ ክፍሎች ላይ በዲቴል እናወራለን። ሌላኛው ደግሞ አለ ያልነው ምንድነው? ስትሪንግ ዳታ ታይፕ አለ። ስትሪንግ ዳታ ታይፕ ምንድነው? it is just a sequence of characters። ካራክተር ስንል ደግሞ ካራክተር ምንድነው? አሁን ይሄ ኤ ካራክተር ነው። ለምሳሌ ኤ ካራክተር ነው፣ ቢ ካራክተር ነው፣ ሲ ካራክተር ነው፣ ዜድ ካራክተር ነው። እነዚህ አንድ ላይ ሲመጡ ምን ይሆናሉ? ሲኩዌንስ ሆነው ስትሪንግ ይባላሉ። ሶ እንደዚህ ስትሪንግ ዳታ ታይፕን ደግሞ ክሬት ለማድረግ ምን ያስፈልገናል? አሁን ለምሳሌ ሌት ብዬ ሜሴጅ የሚባል አይደንቲፋየር ተጠቅሜ ኦር ቫሪያብል ክሬት ሳደርግ ከዛ በኋላ እንደዚህ ባደርጋውን ለምሳሌ ኮንሶል ዶት ሎግ ብል ከዛ ሜሴጅ ብል አሁን ይሄ አይ ሆፕ ኤረር ጀነሬት ያደርጋል። ራይት ለምንድን ነው ጀነሬት እያደረገ ያለው? ስትሪንግ ዳታ ታይፕ ኦር ደግሞ ያ ስትሪንግ ዳታ ታይፕ ክሬት ስታደርጉ ምን ያስፈልጋል? በደብል ኮት መጠቅለል አለባችሁ ኦር ደግሞ ራፕ ማድረግ አለባችሁ። አንደኛው አማራጭ እሱ ነው። ከፈለጋችሁ ደግሞ ሲንግል ኮትም ማድረግ ትችላላችሁ። ደብል ኮት ብቻ ሳይሆን ሲንግልም ብታደርጉት አወረን ባደርገው ይሰራል። ይሄው ያመጣልኝ ኤች ሰምቲንግ ሰምቲንግ ሜሴጁን አወጣልኝ። ከዛ ውጭስ ባክቲክ የምትባልም አለች ከአንድ ጎን ያለች አብዛኛው ኪቦርድ ላይ እሷንም መጠቀም ትችላላችሁ። አሁን እነዚህ ሶስት አማራጮች ተጠቅማችሁ ስትሪንግ ምን ማድረግ ትችላላችሁ? ሪፕሬዘንት ማድረግ ትችላላችሁ። በደብል ኮት እና በሲምፕል ኮት መካከል ያን ያህል ልዩነት የለም። ይሄ ማለት በጣም ዙም ላድርግና ላሳያችሁ። በዚህ ደብል ኮት እና እንደዚህ ስትጠቀሙና ከዛ በኋላ ደግሞ ሲንግል ስታደርጉት አንድ ስታደርጉት ልዩነት የለውም። ነገር ግን ባክቲክ ሲሆን ልዩነት አለው። አድቫንቴጁን አሁን አሳያችኋለሁ። እቺ ባክቲክ ሳይን ስትሆን ልዩነት አለው። ስለዚህ ሌት ሲያውን ለምሳሌ ልዩነቱን በደንብ ለማሳየት ቫሪያብል ክሬት እናድርግ። ሌት ከዛ በኋላ ፈርስት ኔም አበበ ልበል ክሬት አደረኩ። ከዛ በኋላ ሄሎ አበበ የሚባል ምን ማድረግ ፈለኩ? ሄሎ አበበ የሚል ሜሴጅ ከታች ማውጣት ፈለኩ። ይሄን ለማድረግ ኮንሶል ዶት ሎግ አልኩና እንደዚህ አድርጌ ሄሎ ከዛስ ኮማ ከዛ እንትናን ለማግኘት ይሄ ያ ፈርስት ኔም አልኩ። ከዛ በኋላ እንትን ላድርገው ረን ላድርገው። አያችሁ አይደል? ሄሎ ኢዝ ናት ዲፋይንድ ይላል። ከዛ እሺ ደብል ኮት ላድርግ ሁለቱም ላይ ለጠቅልላችሁ እስቲ ከሰራ ብዬ ረን አደረኩት። ሄሎ ፈርስት ኔም ይለኛል። አበበ ነው መሆን ያለበት፣ ቫልዩ አበበ ነው። ስለዚህ እዚህ ጋር ደብል ኮት እየሰራልኝ አይደለም። ያለኝ አማራጭ ምንድነው? እስቲ ባክቲክን ልጠቀም፣ ሲንግሉንም ልጠቀም። ለምሳሌ ሲንግል ኮት ስቲል እሱንም ብጠቀም ሄሎ ፈርስት ኔም ነው የሚለኝ። ባክቲኩን ልጠቀም። ባክቲኩን ስጠቀም ረን ሳደርግ ስቲል ሄሎ ፈርስት ኔም ነው የሚለኝ። ነገር ግን ምን አደርጋለሁ? ቴምፕሌት ሊተራል የሚባል ኮንሰፕት አለ። ይሄ ቫሪያብል ኔም ኦር ደግሞ አይደንቲፋየር ስለሆነ ከፊት ለፊቱ ለምሳሌ ዶላር ሳይን ከዛ በኋላ ከርሊ ብሬስ ባደርገው ምን ይሆናል? ቫሪያብሉን ያነበዋል፣ ሪድ ያደርገዋል ማለት ነው። ረን ባደርገው እዚህ ጋር እንደምታዩት ቆይ ሄሎ አበበ ሌትስ ሲ ባክቲኩን እስቲ ወደ
ሲንግል ቲክ ቀይረን ሞክር። ለምሳሌ አሁን ወደ ሲንግል ቲክ ስቀይረው እያነበበው አይደለም፣ አይሰራም። ደብልም ባደርገው አይሰራም። ግን በምን እየሰራ ነው? በባክቲክ እየሰራ ነው። ይሄው ረን አደረኩት። ስለዚህ ባክቲኩን በእንደዚህ አይነት መንገድ ይሄ ኮምፕሌክስ ኦፕሬሽኖች አሁን ስትሪንጎችን ከቫሪያብል ወር ከአይደንቲፋየሮች ጋር ኢምቤድ ለማድረግ መጠቀም ትችላላችሁ። ሌላ አንድ ኤግዛምፕል ዝም ብዬ ልስጣችሁ። ለምሳሌ ሌት num1 is equals to 4 አልኩ። ከዛ ሌት num2 is equals to let's say 6 ከዛ ሌት sum is equals to num1 plus num2። አሁን ይሄ ረን ባደርገው 10ን ይሰጠኛል። ነገር ግን ሞር ዩዘሩ ሲያየው ይሄ የሚነበብ አይነት እንዲሆን ፈለኩና እዚህ ጋር መጥቼ the result is sum አልኩ። ያው ልክ አይመጣም። ስለዚህ ምን ማድረግ አለብኝ? ባክቲክ አደርጋለሁ። ባክቲክ አደርጋለሁ። እዚህ ጋር ባክቲክ አደርጋለሁ ዶላር ሳይን ከዛስ ቫሪያብል ኔሜን ኦር አይደንቲፋየሩን ምን አድርገዋለሁ? ከበዋለሁ ማለት ነው። በምን በዚች በብራኬት ሳይን ነው። አሁን ረን ባደርገው the result is 10 ይላል። ሶ ስትሪንግ እንዴት ነው ኢምቤድ ማድረግ ትችላላችሁ ፈንክሽናሊቲ ከስትሪንጎች ጋር ማለት ነው። ይሄ ምን ይባላል? ቴምፕሌት ሊተራል ይባላል። ኦንላይን ገብታችሁን በደንብ እንትን አድርጉ፣ ሰርች ለማድረግ ሞክሩ። ይሄን ኮሜንት ላድርገውና ከታች መጥቼ አሁን ለምሳሌ ምን የሚባል ነገር አለ መሰላችሁ? ጃቫ ላይ ኦር ሲ ላንጉዌጅ ላይ ካር የሚባል ታይፕ አለ፣ ካራክተር ታይፕ አለ። አሁን ለምሳሌ ፈርስት ሌተር ብዬ ጃቫ ላይ ሲብል ይሄ ካራክተር ነው፣ ይሄ ካራክተር ታይፕ ነው። ነገር ግን ጃቫስክሪፕት ላይ ካራክተር ታይፕ የሚባል የለም። ስለሱም ትንሽ ሰርች አድርጉ። ጃቫስክሪፕት ላይ ለቴክስት አንድ ዳታ ታይፕ ነው ያለው። እሱ ምንድነው? ስትሪንግ ነው። ስትሪንግ ኢምፕቲ መሆን ይችላል፣ ባዶ መሆን ይችላል። ሌላኛው ቀጥሎ ያለው ዳታ ታይፕ ምንድነው? እንደናየው ፈልገው ቡሊያን ዳታ ታይፕ ነው። ቡሊያን ዳታ ታይፕ ባጭሩ ምንድነው? ሁለት ፖሲብል ቫልዩ ነው ያለው። አንደኛው ምንድነው? ትሩ ነው። ሁለተኛው ፎልስ ነው። ይሄን አይ ቲንክ ማትስ ላይ ተምራችሁታል በደንብ። ትሩ ማለት ባጭሩ ልክ ነው፣ ፎልስ ማለት ደግሞ ልክ አይደለም ማለት ነው። ስለዚህ ኤግዛምፕል አሁን ለምሳሌ ቡሊያን ታይፕን ኤግዛምፕል እንውሰድ። ለምሳሌ num1 ስንት ነው? num1 ለምሳሌ 2 ነው ልበል። ከዛ num2 2 ነው ልበል። ኖ num2 ግዴታ ሌላ ቁጥር መሆን አለበት፣ 5 ነው እንበል ነምበር 2። ከዛ በኋላ let's say console.log ልበልና num1 is greater than num2። አሁን ይሄ ነምበር 1 2 ከነምበር 2 ይበልጣል እንዴ? ግሬተር ሳን ነው ያልኩት፣ አይበልጥም አይደለ? ስለዚህ ምን ይሆናል? ፎልስ ነው አይደለ መሆን ያለበት። ረላርከው ኦኬ፣ ኮንሶል ብቻ ነው ያልኩት፣ ዶት ሎግ መሆን አለበት። እዚህ ጋር ኮንሶል is not a function ይላል። ረን እናርገው። አያችሁ አይደለ? ፎልስ ይላል። ስለዚህ ይሄ ቡሊያን ዳታ ታይፕ ነው ማለት ነው። አሁን ይሄን ሳይኑን በቀይረው ምን ያደርገዋል? ረን ላርገው ትሩ ይሆናል። ለምን? num2 ከነም1 ስለሚበልጥ ማለት ነው። ስለዚህ ይሄ ታይፕ ምን ይባላል? ቡሊያን። አሁን ዝም ብዬ እዚህ ጋር ሳወራው ብዙም ግልጽ ላይ ሆነላችሁ ይችላል፣ ግን ኮንዲሽናል ስቴትመንት የሚባል ኮንሰፕት ላይ ከትንሽ ጊዜ በኋላ ስናወራ በደንብ ግልጽ ይልላችኋል። አሁን ሌላ አንድ ኤግዛምፕል የመጨረሻ ልስጣችሁ። ለምሳሌ ሌት ኢዝ ግሬተር የሚባል አይደንቲፋየር ክሬት እናድርግ ኦር ቫሪያብል። ከዛ በኋላ እዚህ ላይ 4 ኢዝ ግሬተር ዛን 1 እንበል።
ከዛ ኮንሶል ዶት ሎግ ኢዝ ግሬተር እንበል። አሁን 4 ከ1 አይበልጥም? ይበልጣል። ስለዚህ ኮንሶል የኢዝ ግሬተር ቫልዩ ምን ይሆናል? ትሩ ነው የሚሆነው። ራይት። ቆይ ድጋሚ ረል አድርገው። ያ ትሩ ነው የሚሆነው። ለምሳሌ የዚህን ዋጋ 90 ብናደርገው ባይዚ ወደ ምን ይቀየራል? 4 ከ90 ስለማይበልጥ ቫልዩ ምን ይሆናል? ፎልስ ይሆናል። ስለዚህ ይሄ ኢዝ ግሬተር የሚባለው አይደንቲፋየር ዳታ ታይፑ ምንድነው? ቡሊያን ነው። አይ ቲንክ ታይፕ ኦፍ ለምሳሌ ታይፕ የአይደንቲፋየሮችን ሆነ የቫሪያብሎችን ዳታ ታይፕ ኦፍ የሚባል ፈንክሽን ተጠቅማችሁ ማወቅ ትችላላችሁ። አሁን ይሄን ለማወቅ ለምሳሌ ኮንሶል ዶት ሎግ ከዛ በኋላስ ታይፕ ኦፍ ትሉና የቫሪያብላችሁን ምን የቫሪያብላችሁን ስሙን ባጭሩ ታስገባላችሁ። አሁን ይሄን ረን ባደርገው ቡሊያን ይላል። አያችሁ አይደል? ቡሊያን ነው ዳታ ታይፑ። ሌት እዚህ ጋር ለምሳሌ አሁን ሌት ነምበር ቴምብል አሁን ይሄ ምንድነው? ነምበር ዳታ ታይፕ አይደለ? እዚህ ጋር መጥቼ ኮንሶል ዶት ሎግ ታይፕ ኦፍ ነምበር ብዬ እንደዚህ ባረግ የዚህ የነምበር አይደንቲፋየር ዳታ ታይፑ ምን ይሆናል ማለት ነው? ድጋሚ ረል አድርገው። አያችሁ አይደል? ነምበር ይሆናል ማለት ነው። ስለዚህ ቡሊያን ዳታ ታይፕ ይሄ ነው። ሌሎችም ዳታ ታይፖች አሉ። አሁን ለምሳሌ እንደ ነል አለ። ነል ማለት ምንም ኢምፕቲ ማለት ነው። ቫልዩ ማይታወቅ ነን ኤግዚስቲንግ ኦብጀክት ማለት ነው። አንዲፋይንድ አለ። ለምሳሌ እዚህ ጋር ልምጣና ሌት ኤጅ ብዬ ዲክሌር አረኩ። ከዛ በኋላ ኮንሶል ዶት ሎግ ኤጅ ብል ኤጅ ምንድነው? አያችኋል? አንዲፋይንድ ነው። መች ዋጋውን አስቀምጥን። ይሄ አሁን አንደኛው ዳታ ታይፕ ነው። ሌላኛውስ ኦብጀክት አለ፣ ሲምቦል አለ። እነዚህ ዳታ ታይፖች አሉ። አይ ቲንክ የዳታ ታይፕ ኮንሰፕት ገብቷችኋል ብዬ አስባለሁ። ቅድም ስናወራ ምን አለን? ለምሳሌ ሌት ኤጅ ኢዝ ኢኳልስ ቱ 25 አለን። ከዛ በኋላ ሌት ስትሪንግ ኢዝ ኢኳልስ ቱ ሄሎ አለን። ከዛ በኋላስ ሌት ሰም ልበልና ኤጅ ፕላስ ስትሪንግ አለንና ከዛ ይሄንን ምን አደረግን? ኮንሶል ስናደርግ ምን አደረገ? ድጋሚ ረል አድርገው ምን አደረገው? 25 አያይዞ አመጣቸው። ይሄን ለምንድን ነው ያደረገው? አዲሽን በስትሪንግ እና በነምበር መካከል አይሰራም። መደመር አትችሉም ፊደል እና ቁጥር። ስለዚህ ምን ያደርገዋል? ጀስት ኮንካቲኔት ያደርገዋል፣ አንድ ላይ ያመጣቸዋል ማለት ነው። ዳስ ዋይ ሶ ዳታ ታይፕ ማተር ያደርጋል ማለት ነው። አሁን ለምሳሌ ዝም ብላችሁ ተነስታችሁ ፕሮግራሚንግ ላንጉዌጅ ላይም ቢሆን ስትሪንግ እና ቁጥር ለደምር ብላችሁ አትነሱም ማለት ነው። ስለዚህ ይሄን ያህል ስለ ዳታ ታይፕ ካወራን ይበቃል። ስለ ነምበር፣ ስለ ስትሪንግ፣ ስለ ቡሊያን፣ ስለ አንዲፋይንድ አውርተናል። እናንተ ደግሞ ስለ ቢጊንት፣ ስለ ሲምቦል እና ስለ ኦብጀክት የተወሰነ ሪሰርች ለማድረግ ሞክሩ። በቀጣይኛው ክፍል ላይ ስለ ኢንተራክሽን እናወራለን። አለርት፣ ፕሮምፕት እና ኮንፊርም ስለሚባሉ ጃቫስክሪፕት ላይ ስላሉ ፈንክሽናሊቲዎች እናወራለን። ቴንክ ዩ